ሃሌሉያ ክብር ሁሉ ለኢየሱስ ይሁን። አንድ ልመና እንለምነዋለን። ከሞት መዳንም ከሞት ማምለጥም ከሱ ስለሆነ ሃሌሉያ ክብር ለስሙ ይሁን። ብዙ ሞቶችን አልፋችሁ ከሚታይም ከማይታይም ሞት አሻግሮ ዛሬን ያሳየንን አምላክ ከልብ እናመስግነው። ተባረክ ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ፣ ተመስገን ኢየሱስ። ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተመስገን። መጽሐፍ ቅዱሳችንን ኤርምያስ ምዕራፍ 9 ቁጥር 23 በመክፈት 23 እና 24ን አነባለሁ። ምዕራፍ 9 ቁጥር 23 በኢየሱስ ስም አነባለሁ። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆነን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ይመስገን። ሌላ ደግሞ ኤርምያስ ምዕራፍ 17 ላይ እናነባለን። ኤርምያስ ምዕራፍ 17 ከ5 እስከ 8 አነባለሁ በኢየሱስ ስም። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምም በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነም እግዚአብሔር የቡሩክ ነው። በገብ እንደተተከለ በወንዝ ዳርሱን እንደሚዘረጋ ሙቀትም ስመጣ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። ክብር ለአምላካችን ይሁን። ዛሬ የምናገርበትን መልእክት ርዕስ ቢሰጠው በሰውም ሆነ ባለን ነገር ከመታመን በእግዚአብሔር እንመን በእርሱም እንታመን በምርስ ነው የምናገረው። በሰውም ሆነ ባለን ነገር ከመታመን በእግዚአብሔር እንመን በእርሱም እንታመን። ክብር ለስሙ ይሁን። እዚህ አሁን ያለውን ያነበብኩትን ክፍል ትንሽ ደጋግሜ ለማስታወስ ሞክራለሁ። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው ይላል። ቅድም ባነበብኩት ክፍል ላይ ደግሞ 9:23 ላይ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ነገር ግን የሚመካው ምሕረትን ጽድቅንም በምድር ላይ የማደርግ እግዚአብሔር መሆነን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ኢየሱስ የተባረከ ይሁን። ማናችንም ባለን ነገር ብንመካም ያልፋል። በየትኛውም ለዚህ ጊዜ ይሆነኛል ብለን የምንመካበት ነገር አንድ ቀን ይከዳል። ያለን ነገር ያልፋል። በሰውም የምንመካ ከሆነ ሰው ዕድሜው ውስን ነው፣ ሟች ነው። ከሞተ በኋላ የምንመካበት ነገር አይኖረንም። በገንዘብ የምንመካ ከሆነ በአንድ ቀን የሚጠፋ ነው። ያ ሁሉ ሀብት በኢዮብ እጅ የነበረው ሀብት በአንድ ቀን ነው የወደመው። እሱ ግን በአምላኩ ስለሚመካ ስለምታመን ምንም ነገር እንዳልነበረ ቢሆን አምላኩ አጽንቶ አቁሞታል። ክብር ለአምላካችን ይሁን። ምስጋና ለስሙ ይሁን። በሰው በሚሆን በየትኛውም ነገር ልንመካ ተስፋ ልናደርግ አይገባንም። አንድ ሌላ ጥቅስ ጨምሬ ያነባለሁ። መዝሙር በቅንፍ 118 ላይ መዝሙር 118
በቅንፍ 118 ቁጥር 5 በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ ያሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶች ላይ አያለው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል ይላል። እግዚአብሔር ይመስገን፣ ክብር ለስሙ ይሁን። ለዚህስ ጊዜ እከሌ የሚባል ሰው ይረዳኛል፣ እከሌ የሚባል ሰው ያግዘኛል ልንል እንችላለን። ለዚህስ ጊዜ ገዢ የሆነ ወይ እንዲህ አይነት ቦታ የያዘ ዘመድ አዝማድ ጓደኛ ለዚህ ቀን ይሆነኛል ልንል እንችላለን። ግን አይደለም። መጽሐፍ ቅዱስ የንጉሥ ልብ በእግዚአብሔር እጅ ነው ይላል፣ ወደ ወደደው ያዘነብላል ይላል። አሌሉያ። እግዚአብሔር ካልረዳን የፈለገ አይነት ባለስልጣን ዘመድ ቢኖረን፣ አባታችን ቢሆን፣ ወንድማችን ቢሆን፣ እህታችን ብትሆን፣ ማን ቢሆን ቁልፉ ያለው እግዚአብሔር እጅ ነው። ሃሌሉያ፣ ክብር ለስሙ ይሁን። ቁልፉ በእግዚአብሔር እጅ ስለሆነ ዘመድም ያልሆነውን ማንታምንበትን ለዚህ ቀን ይሆነኛል ያላልነውንም ጭምር አዙሮ የእኛን ጉዳይ አይቶ ፍትህ እንዲሰጠን ማድረግ ይችላል። ቁልፍ ያለው በእግዚአብሔር እጅ ነው። መመካት ያለብን በእግዚአብሔር ብቻ ነው። ተስፋ ማድረግ ያለብን በእግዚአብሔር ብቻ ነው። አሁንስ ለዚህ ነገር እከሌ አለልኝ፣ ለዚህ ጊዜ እንዲህ ያለ ነገር ይሆንልኛል የምንለው ነገር በሙሉ ከንቱ ነው። እኛ በምንመካበት ነገር በሙሉ እግዚአብሔር ደስ አይሰኝበትም። በሱ ስንመካ ብቻ ነው ደስ የሚለው። ክብር ሁሉ ለሱ ይሁን፣ ክብር ሁሉ ለሱ ይሁን። በምድር ያለውን ነገር ሰዎች የሚመኩባቸውን ነገሮች እግዚአብሔር ከንቱ መሆናቸውን አሳይቷል። መጽሐፍ ቅዱስ በቁጣ ቀን ሀብት አትረባም ይላል። ያኔ በኮሮና ምክንያት ሰዎች መድኃኒት ፈልገው ባጡ ጊዜ በጣሊያን አገር ብሮችን በሙሉ ሜዳ ላይ ይበትኑ ነበር። በቴሌቪዥን መስኮት ይታየ ነበር። ለዚህ ለሌላ ቀን ለእንዲህ አይነት ለዚህ ጊዜ ይጠቅመናል ብሎ ካዝና ውስጥ የከተቱትን እያወጡ ይበትኑ ነበር፣ ምንም ስለማይሰራ። እውቀት ነበራቸው፣ አልሰራም። በዓለም ላይ አሉ የሚባሉት ጠበብቶች በሙሉ እውቀታቸው ዜሮ ሆነ። አሰቡት፣ ሞከሩት፣ ምንም ታገሉ፣ አልሰራም። ከንቱ ሆኖ ቀረ። ብዙ ተሞከረ፣ ብዙ ተለፋ። ለረጅም ጊዜ አሉ የሚባሉ አዋቂዎች፣ ጠበብቶች እውቀታቸው ዜሮ መሆኑን አዩ። እውቀት ያለው የጠቢባን ጠቢብ የኔና የናንተ አምላክ ብቻ ነው። ሃሌሉያ፣ ክብር ሁሉ ለእርሱ ይሁን። ሃሌሉያ። እና አሁን በምድር ላይ ዓለምን እያስጨነቀ ያለው የኮሮና ቫይረስ መጽሐፍ ቅዱስ ላይ እንደሚነግረን ምድር ላይ መጨረሻ ዘመን ላይ ቸነፈር ይሆናል ብሏል። ከቸነፈሮች አንዱ ነው። ትንሹ ቸነፈር ነው። እኛ ለምድር መንግስት ሮሜ 13 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለም ስለሚል የእግዚአብሔር ቃል መታዘዝ ስላለብን እንታዘዛለን እና የሚሉትን እናደርጋለን። ርቀት ጠብቁ ብለውናል፣ እንጠብቃለን። ማክስ አርጉ ብለውናል፣ እናደርጋለን። ሳኒታይዘር ተጠቀሙ ብለውናል፣ እንጠቀማለን። እጅ ታጠቡ ብለውናል፣ እንታጠባለን። ነገር ግን የምናምነው የምንደገፈው በአንድ አምላክ በኢየሱስ ብቻ። ይህን እናደርጋለን፣ እንታዘዛለን። መታዘዝ ስላለብን ታዘዙ የእግዚአብሔር ቃል ስለሚል። አሜን አሜን። ወንድሞች እህቶች፣ ዛሬ ትንሽ በማስተዋል ስሙኝ። ቁም ነገር የሆነ ነገር ጨብጠን እንሄዳለን። በጆሮአችሁን ሰጥታችሁ ስሙኝ። አሁን ላይ ጨርቅ ታዟል። ይሄም ይቅርታ አድርጉልኝ፣ ማቃለል አይደለም። ይሄ ማክስ ታዟል። ማክስ የማይታዘዝለት የትኛውም ሐኪም ምንም አይነት መፍትሄ የማያገኝለት፣ ምንም አይነት ምድር ላይ መፍትሄ ተብሎ የሚታሰብ ነገር የሌለ ከባድ ችግር ከፊት እየመጣ ዘመኑ መጨረሻ ነው። የኢየሱስ መምጫ ቀርቧል። ይሆናሉ የተባሉት ምልክቶች ናቸው እየሆኑ ያሉት። የተለያዩ መቅሰፍቶች፣ የተለያዩ ችግሮች፣ የተለያዩ ነገሮች ይሆናሉ ተብሏል። የሚመጡ መቅሰፍቶች ሊሆኑ ያሉ ነገሮች እጅግ ከባባዶች ናቸው። አሁን ላይ
ከሞት ለመሸሽ ነው ሰው ይሄን እያደረገ ያለው። ሞት እንዳይዘው፣ ሰው እንዳይሞት። ጉድ በሉና በኋላ ላይ ሞት የሚባል ነገር ይምጣልኝ፣ ሞት ሞት ተብሎ ሞት የሚባል ነገር ሰው ጋር የማይመጣበት መቅሰፍት አለ። ሞትን ለመከላከል ሙከራ አይደለም፣ ሞትን ተፈልጎ የማይገኝበት ጥቅስ ላንብብላችሁ ከመጽሐፍ ቅዱስ ራእይ ዮሐንስ። ያ ከመቅሰፍቶች አንዱ ማለት ነው። እንዲህ ይላል ምዕራፍ 9 ላይ 5ኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረው ኮከብ አየው። የጥልቁም ጉድጓድ መክፈቻ ተሰጠው፣ የጥልቁን ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። የምድር ግንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔርን ማኅተም በግንባሮቻቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወር ሊያሰቃዩአቸው ተሰጣቸው እንጂ ሊገሏቸው አይደለም። እነርሱ የሚያሰቃዩት ስቃይ ግንጥ ሰውን ነድፎ እንደሚያሰቃይ ነው። በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙምም፣ ሊሞቱም አይችሉም። ሞትም ከእነርሱ ይሸሻል። ስሙ፣ አንገቱ ታርዶም ነፍስ አትወጣም። ሆዱ ተወግቶ ነፍስ አትወጣም። በጥይት ተመቶ ነፍስ አትወጣም። እየተሰቃየ ለ5 ወር ይኖራል። ከፊት አለ። ስሙ በደንብ። የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው። በራሶቻቸው ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። ፊታቸው እንደ ሰው ፊት ነበር። የሴቶችን ጠጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንደ አንበሳ ጥርስ ነበረ። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፋቸውም ድምፅ እንደ ጦርነት ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገሎች ድምፅ ነበረ። እንደ ግንጥም ጅራት ያለ ጅራት አላቸው። በጅራታቸውም ውጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። በጅራታቸው ሲወጉ እንደ ግንጥ ነው። ሰው ነው የሚወጋው። እንደዚህ በዚህ መከላከያ ያለ ነገር አይደለም። ያኔ ይሄ አይታሰብም። አሁን ላለመሞት ጥረት እየተደረገ ነው። ያኔ ሞት ይፈልጋል። ሞት የለም። ግደለኝ ሚገል የለም። ውሰደኝ ሚወስድ የለም። ለ5 ወር የመጨረሻ ስቃይ እየተፈለገ ሞት አይመጣም። ቀጥሎ ደግሞ ከቤተ ክርስቲያን ጋር ወይም ኢየሩሳሌምን የሚዋጉትን የሚያሰቃየውን ስቃይ ዘካርያስ ላይ ምን ይላል? ምዕራፍ 14 ላይ ቁጥር 12 እና 13 ያለው የስቃይ አይነት እጅግ ከባድ ነው። ምዕራፍ 14 ቁጥር 12 እግዚአብሔርም ከኢየሩሳሌም ጋር የተዋጉ አሕዛብን ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል፣ ዓይናቸውም በዓይነ ስባቸው ውስጥ ይበሰብሳሉ፣ ምላሳቸው በአፋቸው ውስጥ ይበሰብሳል። በዚያ ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም ባልንጀራውን ይይዛል፣ እጁም በባልንጀራው እጅ ላይ ይነሳል ይላል። አፍ ላይ ምላስ ይበሰብሳል፣ ሲረገጥ እግር ይበሰብሳል። ሁሉ ነገር ይሄ ሁሉ ሲሆን ሞት የለም። ዛሬ ትልቅ ነገር አድርጎ ሰው ኮሮናን ያወራል። ይሄ ተራ ነገር ነው፣ ማቃለል ግን አይደለም። ተራ ነገር ነው ከዛ ጋር ሲወዳደር። ያ ችግር አለ ከፊት እየመጣ ያለው ማንም ልድን የማይችል ከባድ ችግር ከፊት አለ። እነማን ናቸው የሚድኑት? በእግዚአብሔር የታመኑ እግዚአብሔርን ተስፋ ያደረጉ እሱ ብቻ ነው አምላኬ ያሉ ከሱ በቀር ሊያድነኝ የሚችል የለም፣ እሱ ይችላል ያድነኛል ያሉ መጽሐፍ ቅዱስ ላይ አንድ ጥቅስ ላንብብላችሁ። እነሱ ተስፋ አላቸው። ሃሌሉያ። ራእይ ዮሐንስ ምዕራፍ 3 ላይ ሃሌሉያ ሃሌሉያ ቁጥር 10 የትዕግሥትን ቃል ስለጠበቀ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። እስኪ መዳን ተሰጥቶኛል ሰማይ የሚያስገባ የምትሉ ከፍ ባለ ድምፅ አመስግኑት ይህን አምላክ።
ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። ከዛ መቅሰፍት፣ ከዛ ጥፋት፣ ከዛ ሞት፣ ከዛ ጭንቅ የሚያላቅቀን ማን ነው ብትሉ ይሄ ተስፋ የምናደርገው አምላክ። ያ ምድር ላይ 3 ዓመት ተኩል የአሕዛብ የመከራ ዘመን፣ 3 ዓመት ተኩል የአይሁድ የመከራ ዘመን ሲሆን አንዱን ነው ያነበብኩላችሁ። መዓት ገና በጽዋ የሚፈስ በመልአክ በመለከት በጥሩምባ የሚለቀቅ የመቅሰፍት አይነት አለ። ያ ሁሉ ሲሆን ምድር ላይ ያለው ጭንቅ፣ ምድር ላይ ያለው ምጥ፣ ስቃይ ይህ ነው የሚባል አይደለም። ያን ጊዜ በአምላካቸው የተማመኑ አምላካቸውን ተስፋ ያደረጉ ሰው ሞትን ፈልጎ በሚያጣበት ጊዜ አምላካቸው ወስዶ 7 ዓመት ሰማይ ላይ ያቆያቸው። እስቲ ከልባችሁ የና አምላክ አመስግኑት። ሃሌሉያ ሃሌሉያ። 7 ዓመት ሰማይ ላይ እስኪ አምላክ አለኝ የምታመንበት የምትሉ አመስግኑት ታላቅ አምላክ። በዛ 7 ዓመት መሃል 3 ዓመት ተኩል የአይሁድ 3 ዓመት ተኩል የአሕዛብ የሚፈራረቁ መከራዎችን ያን ሁሉ ለመዘርዘር ረጅም ጊዜ የሚወስድ ስለሆነ አሁን ጊዜ የለኝም። ትልቁ ነገር ተስፋችን እግዚአብሔር ይሁንና ያለንን አጽንተን እንያዝ። ያለንን መዳናችንን አጽንተን እንያዝ። ጽድቅ ቅድስናችንን አጽንተን እንያዝ። አምላካችንን አጽንተን እንያዝና እንመካበት፣ እንታመንበት፣ ተስፋ እናርገው። እስኪ አምላኬ ተስፋዬ ነው የምትሉ ምስጋና። ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ጥበበኞች ነን የሚሉ ጥበባቸው በሙሉ ዜሮ፣ ዕውቀታቸው ስንፍና ከንቱ፣ ብራቸው ወርቃቸው የማይሰራ ሁሉ ነገር ዜሮ የሚሆንበት ዘመን ይመጣል። አሁንም እየመጣ ነው፣ ቀጥሎም ይመጣል። ያን ጊዜ እኛ ይኑረንም አይኑረንም ተስፋችን እግዚአብሔር ይሆነልን። ሃሌሉያ በእግዚአብሔር ብቻ የምንመካ፣ በሱ ብቻ የምንታመን፣ በእርሱ ብቻ የምንደገፍ፣ ዓለም ምጥ ውስጥ ጭንቅ ውስጥ ስትገባ እኛን እግዚአብሔር ከጭንቅ አላቆ ያዘጋጀልን አገር ያወርሰናል። እስቲ አገር አለኝ በሰማይ የምትሉ እንደገና ምስጋና። ምስጋና ለስሙ ይሁን፣ ክብር ለስሙ ይሁን። ሰው ባለው ነገር ከተመካ ትህትና ይጎለዋል። ባለው ነገር ከተመካ እግዚአብሔርን መፍራቱ ይቀንሳል። ባለው ነገር ከተመካ ለዚህ ቀን ይሄ ይሆነኛል ብሎ ሲል፣ በዚህ ቀን በዚህ አልፋለሁ ሲል በእግዚአብሔር መደገፉ ይቀንሳል። ወንድሞች እህቶች፣ በባንክ ገንዘብ ያላችሁ እግዚአብሔር ባርኳችሁ ይኑር። ሚሊየን ቢሊየን ትሪሊየን ይሁን፣ አትመኩበት። 5 ሳንቲም የሌላችሁ ስለሌላችሁ አትሳቀቁ፣ አትፈሩ። አምላካችን ያኖረናል። እስቲ አምላኬ ነው ተስፋዬ የምትሉ እንደገና ምስጋና። ክብር ለስሙ ይሁን። ሃሌሉያ። ሰው ባለው ነገር ካልተመካ፣ በሰው ካልተመካ፣ በማንኛውም ነገር ካልተመካና በእግዚአብሔር ብቻ ከተመካ ለየትኛውም ነገር እግዚአብሔር ዋስትና ይሆነዋል። ሃሌሉያ። ለየትኛውም ጉድለት፣ ለየትኛውም ችግር፣ ለየትኛውም በሽታ ሃሌሉያ ሃሌሉያ ዋስትና ይሆነዋል። አሜን። የትኛውም አይነት ችግር ውስጥ ቢገባ አምላኩ ያወጣዋል። ባለቀ ሰዓት ላይ ይደርስለታል። የተመካው አምላክ አይጥለውም። እስኪ አምላኬ አይጥለኝም የምትሉ አመስግኑት ይህን ታላቅ አምላክ። ክብር ለስሙ ይሁን። ወንድሞች እህቶች፣ እስከ ዛሬ ድረስ በሽታ ጠፍቶ ነው በህይወት ያለ ነው? በተለያየ በሽታ ብዙ ሰው ሞቷል እኮ አይደለም ወይ? እኛ በሽታ ስለጠፋ አይደለም በህይወት ያለ ነው። ምህረቱ በስቶልን ነው። ቀናችንም ስላልደረሰ ነው። ቀናችን ከደረሰ ይሄ በሽታ ባይኖርም አንኖርም።
እንሄዳለን ተራ በተራ። አሜን። ያችን እግዚአብሔር የወሰናትን ቀን ማንም አያልፋትም በምንም አይነት ሁኔታ። ስለዚህ መደረግ ያለበትን እናደርጋለን። መጠንቀቅ ባለብን ደረጃ እንጠነቀቃለን። ከኛ የሚጠበቀውን ሁሉ እናደርጋለን። መንግስት የሚለውን ደግሞ እንታዘዛለን። ፍርሃት አይደለም መታዘዝ፣ ፍርሃት አይደለም መታዘዝ። ማለት ታማኝነት ነው። ክብር ለኢየሱስ ይሁን፣ ክብር ለስሙ ይሁን። ሃሌሉያ። ስለዚህ እንታዘዛለን፣ ታማኝነታችንን እናስመሰክራለን። ከዛ ውጭ ግን እምነታችን በእግዚአብሔር፣ ተስፋ የምናደርገው በእግዚአብሔር። ያችን እሱ የወሰናትን ቀን ማንም አያልፋትም። ያለ ቀኑ ማንም ምንም አይሆንም። የኛ ወንድም ጌዲዮን እየዘመረ እያለ ሰዓቱ አለቀ። አዲስ አበባ ደቡብ አፍሪካ እዛ መሰዊያ ላይ ነው የሞተው። ሰዓቱ አለቀ። አንድ ወንድም ውጭ ሀገር እየሰበከ እያለ ሰዓቱ አለቀ። የጀመረውን አርዕስት ሳይጨርስ እዛው ሞተ፣ ተሸኘ። የተወሰነ ቀን ከመጣ ማንም ምንም አድርጎ አያልፍም። ኤልሳ ነብይ ነው። መጽሐፉ ምን ይላል? ለሞቱ የሚሆን በሽታ ታመመ ይላል። ኮሮና ባይመጣም የሞታችን ምክንያት እንዲሆን የሚፈለገውን በሽታ እንታመምበታለን። የሞታችን ምክንያት የሚሆነውን የትኛውንም ነገር ገጥሞን እናልፋለን፣ እንሄዳለን። የትኛውም አይነት ምክንያት ቢገጥመን የመሞቻችን ምክንያት ሊሆን ይችላል። ከዛ ውጭ ግን አንድ ወንድም በ14 ውዚ መትረየስ ጥይት ተበሳስቶ ሳይሞት ተርፎ ከዛ በኋላ በኢየሱስም ተጠምቆ መንፈስ ቅዱስ ተሞልቶ የቦርድ አባል ሆኖ ሲያገለግል ቆይቶ ሞቷል። በቀኑ ሞቷል። 14 የኡዚ መትረየስ የበሳበትን አስቡ። ያልተበሳበት የለም። አልሞተም። ከአውሮፕላን ላይ ሰው ይተርፋል። አውሮፕላን ተከስክሶ እናት ሞታ ልጅ ተርፏል ሲባል ታሪክ ሰምቻለሁ። ፈቃዱ ሆኖ ወንድሞቻችን ሄደው እኮ አሁን የምንጠቅሳቸው እህቶቻችን እዚህ ከማይተረፍበት ተርፎ ያሉ ናቸው። ቀናቸው ይቆይ ተባለ። እነሱ ሰማይ ይግቡ የተባሉት ወንድሞቻችን ሄዱ። እነዚህ ቆዩ ተብሎ ቆዩ። እኔም እናንተም ቆዩ ተብለን እያለን ሞት ከየት መጥቶ ይወስደናል? ለመሆኑ የሞትና የሲኦል መክፈቻ በኢየሱስ እጅ አይደለም ወይ? ይህን የምታምኑ ብቻ አመስግኑታ። የሞትና የሲኦል መክፈቻ ሰይጣን እጅ አይደለም። አላችሁ ከነጋራ ኢየሱስ እጅ ነው። ስለዚህ እሱ ሳይፈቅድ ማንም ምንም አይደረግም። እሱ ሳይፈቅድ አንዳችን ምንም አንሆንም። አለቀለት። ከዘንድሮ በሽታ አይተርፍም የተባለ ሁሉ ብድግ ብሎ ሲሄድ እናያለን። አለቀላት የተባለች ብድግ ብላ ትሄዳለች። እከለ ሰላም ነው የተባለው ሰተት ብሎ ይሄዳል። በቀኑ ሁሉም ይሄዳል። ያለ ቀኑ ማንም ምንም አይሆንም። ባካችሁ በኢየሱስ ተማምናችሁ ኑሩ። እስቲ ከልብ አመስግኑት ይሄን አምላክ። ሃሌሉያ! ክብር ለኢየሱስ ይሁን። ዓለም ችግር እያወራ ነው። አንተ ግን ድል አውራ። ዓለም በሙሉ መላው ዓለም አሁን ስለ ኮሮና እያወራ ነው። እኛ ደግሞ አምላካችን ከኮሮና በላይ ነው፣ ከበሽታ በላይ ነው፣ ከሁሉ ነገር በላይ ነው። ሁሉን ይችላል፣ እንታመንበታለን። እስኪ ከልባችሁ ምስጋና ለዚህ አምላክ። ሃሌሉያ! በየሰፈሩ አዳኝነቱን አውሩ። በየአካባቢው አምላክነቱን አውሩ። ሁሉን ቻይነቱን አውሩ። ከችግር ነፃ ማውጣቱን አውሩ። እስኪ አንድ ምስጋና። በድንገት አንሞትም። መቅሰፍት ወደኛ አይመጣም። እግዚአብሔር አይዋሽማ። መዝሙር 91:1 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ሃሌሉያ! ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃል፣ ወደ አንተ ግን አይቀርብም። መቅሰፍት ወደ ቤትህ አይገባም። ሃሌሉያ! መቅሰፍት ወደ ቤትሽ አይገባም። ሃሌሉያ! እግሪ በድንጋይ እንዳትሰናከል በእጆቻቸው እንዲያነሱ መላእክቱን ስለ አንተ ያዛል። በእባብና ሃሌሉያ በእባብና በተኩላ ላይ
ትጫማለህ። አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለትማለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረዥምን ዕድሜ አጠግበዋለሁ፣ ማዳንህንም አሳየዋለሁ። አታመሰግኑትም? ታዲያ ተማምናችሁበት ኑሩ። ሃሌሉያ ሃሌሉያ። አንበሳውንና ዘንዶውን ትረግጣለህ፣ ኮሮናውን ትረግጣለህ፣ ማንኛውንም በሽታ ትረግጣለህ፣ የትኛውንም ገዳይ በሽታ ትረግጥ። እስኪ በጌታ በኢየሱስ አሁን የመጣው ገና የሚመጣውን በሽታ በሙሉ በጌታ በኢየሱስ አምላክ አለኝ የምትሉ አመስግኗ። ኧረ ይመስገን፣ ኧረ ይመስገን፣ ኧረ ይመስገን። እንዴ አይዛብም ተንጫጫ፣ እኛም እንንጫጫ እንዴ? እስቲ አምላክ አለኝ የምትሉ የምትመኩበት አምላክ ያላችሁ፣ ተስፋ የምታደርጉት አምላክ ያላችሁ፣ ሃሌሉያ። ሲድራቅ ሚሳቅ አብደናጎ እሳት ውስጥ በገቡ ጊዜ መልአኩን የላከ አምላክ፣ በእሳት ውስጥ እንዳይቃጠሉ ያደረገ አምላክ ዛሬ እኮ አምላካችን ነው። ሃሌሉያ። እሳቱን አጥፍቶ እኮ አይደለም፣ እሳቱ እያለ እሳቱ እንዳያቃጥላችሁ አድርጓል። በእናታችሁ እሳቱን አጥፍቶ ነው እያለ። እሳቱ ሌላውን ይገላል አይገለም? ገደለ፣ ድብና አርጎ ወላፈን ገደለ። እነዚህ ግን እሳቱ መሃል እየተጫወቱ እናንተ እሳቱ መካከል ዘምሩ ለአምላካችሁ። እሳቱ መካከል አምልኩት ይሄን አምላክ። እሳቱ መካከል አክብሩት ይሄን አምላክ። አምላክ አለን፣ አምላክ አለን። የአንበሳን አፍ የዘጋ ዳንኤልን ከሞት ያዳነ ሲድራቅ ሚሳቅ አብደናጎን ከእሳት ያወጣ አምላክነቱን ያሳየ እስኪ እመካበታለሁ በሱ እታመናለሁ የምትለው እንደገና ምስጋና። ሃሌሉያ ሃሌሉያ። በእስራኤል ምድር መቅሰፍት በሆነ ጊዜ ግብፃውያን በኩራቸው ሲሞት እስራኤላዊ አልተነካም፣ እስራኤላዊ አልተነካም። ግብፃውያን ሰፈር ጨለማ ሲሆን እስራኤላውያን ሰፈር ብርሃን ነው። ሃሌሉያ። ምድርቷ ያው ናት፣ ጌሳም ግን ይለያል። ገጠር አንድ ቦታ አንድ አምላክ ያመኑ በኢየሱስም የተጠመቁ መንፈስ ቅዱስ የተሞሉ በጽድቅ በቅድስና የሚመላለሱ ለእግዚአብሔር የተገዙ ቤተሰቦች ነበሩ። ጎረቤታቸው ደግሞ የሌላ እምነት ሰዎች ነበሩ። በረዶ ዘነበ። ኃይለኛ በረዶ ዘንቦ ቡናን ድራሹን አጠፋ። ጠቅላላ ዙሪያ ላይ ያሉ የብዙዎች ቡና ሲጠፋ፣ እህል ሲጠፋ፣ ምኑ ሲጠፋ የነዚህ የሐዋርያት ቤተክርስቲያን አማኞች እርሻ ቡና በሙሉ ተከልሎ ሰላማዊ ዝናብ ዘነበበት። ሌላውን በረዶ አወደመው። የሰው መነጋገሪያ ሆነ። ምንድነው ታሪኩ ሲባል አምላክ አላቸው፣ አምላክ አላቸው። አምላካቸው ታሪክ ሰራ። በዚህ ምክንያት ብዙ ሰዎች ወደ ሐዋርያት መጡ። አንተ ወንድም አምላክ አለ፣ አንቺ አምላክ አለሽ። ከጭንቀት ውጪ፣ ከፍርሃት ውጪ በእምነት ኑሪ፣ በእምነት አገልግል፣ አምልክ፣ ተገዛ። እስኪ ታመንበታለሁ አምላክ አለኝ የምትሉ አመስግኑት። አምላክ አለን በዘመናት ሁሉ፣ አምላክ አለን በዘመናት ሁሉ፣ በጨለማውም ወቅት በብርሃንም ወቅት በከፍታም በዝቅታም አለን አምላክ። ሃሌሉያ ሃሌሉያ ሃሌሉያ። ታውቃላችሁ እኛ ጋር የተለያየ በሽታ ሊይዘን ይችላል። ማናችንንም ስኳር በሉት፣ ኩላሊት በሉት፣ ጉበት በሉት፣ የትኛውም ወባ በሉት፣ ሕክምና ላይ ሄደን ስንመረመር በሽታውን ያሳያቸዋል።
መድኃኒትም ያዝልናል። ስኳር በሽታ ያለበት በሽተኛና እኛ የምንሰቃየው ስቃይ ብንጠየቅ እኛ ጋር በሽታው አለ፣ ስቃይ የለም። ያኛው ይሰቃያል። በሽታው ያው ነው። የትኛውም በሽታ በሉት። እኛ ጋር ሲመጣ ኃይል የተመታ ያለ ቦታው የገባ በሽታ ያለ ቦታ የመጣ እዛ ያሰቃያል፣ እዚህ አይችልም። ሐዋርያ ጳውሎስ ይታመም ነበር። አይኑን ያመዋል። ሲጸልይ ስንቱ ይፈወሳል፣ እሱ አይኑ ይታመማል። ሰይጣን መልእክተኛ ተሰጠኝ አለ። አንሳልኝ ብዬ 3 ጊዜ ሲጸልይ ኃይሌ ይበቃል፣ ጸጋ ይበቃል፣ ኃይለ በድካም ይገኛል ተባለልኝ አለ። ስደክም ያን ጊዜ ኃይለኛ ነኝ ትቻለሁ ይሁን ብዬ አለ። ወንድሞች አይቶ አይናቸውን አውጥቶ ሊሰጡኝ በጎ ፈቃዳቸው ነበር ይላል። ይሄ ችግር አለበት። እስከዚህ ሰዎች በጸጋው የሚደነቁ የሚወዱት እስከዚህ ይፈልጋሉ። እግዚአብሔር ግን ዝም ብሎታል። ይሄ በመገለጥ ታላቅነት እንዳልታበይ ታውቆ የተሰጠኝ ነው አለ። ይቆይ ተብሏል አለ። ስለዚህ የተለያየ ህመም እናንተ ጋር ቢመጣና እናንተን ካልጎዳ ምን ቆይቶ በፈለገ ጊዜ ይሄድ፣ ምን ቸገራችሁ? ሲደክም ይሄድ እና ምን ቸገራችሁ? ምን ያመጣል? ምን ያመጣል? እናንተ እዛ ማዶ ሰዎች ሲጨነቁ ስላያችሁ አትጨነቁ። ግልጽ ልንገራችሁ፣ ኮሮና ራሱ ሊይዛችሁ ይችላል። ማዶ ያለውን ትንፋሽ አሳጥቶ ስቃይ ውስጥ ከቶ መከራ እያሳየ አንተ ጋር ሲመጣ ግን ስትመረመር ኮሮና አለ ይባላል። ይኑር 7 ቀን ላለማሰናከል ቤት ተኛ፣ ከዛ ተመልሰ ተቀላቀል። ላለማሰናከል እኔ እንኳን ተመርምሬ ተገኝቶብኛል፣ ግን አያመኝም። ያው ለመታዘዝ 7 ቀን እረፍት ላይ ነኝ በል። እረፍት ስትጨርስ ትቀላቀላለህ። እባክህ እረፍት ታዞልህ ነው በሉት። ችግር የለም እንጂ መዓት እንደመጣብህ አትደንግጥ። ምን ያመጣል? ልንገራችሁ፣ አንድ ዶክተር አዲስ አበባ ክትባት ተከተበ። ከተከተበ በኋላ ኮሮና ያዘው፣ በኮሮና ሞተ። ተከትቦ ከተከተበ በኋላ ተይዞ በዛ ሞተ። ውጭ ሀገር አንዳንድ ቦታ አሁን ላይ ክትባቱ ራሱ ደም እያረጋ ነው፣ አትወሰዱ ተብሎ እየተባለ ነው። አንዳንዱ አገር ይወስዳል፣ አንዳንዱ አገር ተው እየተባባለ መከራ ላይ ነው ያለው። የሰው ነገር መከራ አለበት። አንተ በኢየሱስ ደም የተከተብክ፣ በኢየሱስ ምሕረት የተጎበኘ፣ እስኪ አንዴ ምስጋና። ከመጣም ሌላው በሽታ እንደሚይዝ ይዞ ይሄዳል። ይህን ስል እችን ጨርቅ አትተዋት። ሐኪሞች ተው እስኪሉ ለምን ብትሉ በዚህ ድናለሁ ሳይሆን ለመታዘዝ። ሰማችሁን? ለመታዘዝ እችን አርገን ስንሄድ አትቸገሩ። ሙሉ አይታይም ፊታችን። እርስ በርስም በደንብ ላንተያይ እንችላለን። ችግር የለም። አንድ ቀን ገልጠን እንተያያለን። ቀን ይመጣል። ቀን እስኪመጣ ታዘዙ ተብለናል። መታዘዝ ነው ለመንግስት። እምነታችን ግን በኢየሱስ ብቻ ነው። የሚያድነን ኢየሱስ ነው። ኧረ ተመስገን። እምነቴ በእግዚአብሔር ይሆን ዘንድ የከበረ ነገር አልጻፍኩልህም። ምን ይላል? እምነታችን በእግዚአብሔር ይሆን። አሜን። ኧረ አሜን። ኧረ አሜን። ፍርሃት የሚባል ነገር አትፍሩ። አንድ ፈረንጅ ከውጭ ሀገር መጥቶ ሙንጀለ ገባበት አሉ። ገጠር ፍልድ ሄዶ ሙንጀለ ገብቶበት እያሳከከኝ ነው ሞትኩ ብሎ፣ ችግር የለውም ቀላል ነገር ነው ብሎ አወጡለት። ከነሰንኮፉ አወጡ። ቆይቶ ስለነበረ እንዳለ ረግቶ ከነሰንኮፉ ወጣ። ቦታው ጉድጓድ ሆነ። ተራ ነገር ነው ሙንጀለ ነው። እንዳትጥሉብኝ ክትቱት ቦታ ላይ በፕላስተር አሽጉልኝ አለ። የመጣበትን ፕሮግራም ትቶ ወደ ኋላ አሜሪካ ነገር ተመለሰ ማለት ነው። ማስመርመር አለብኝ። እዚህ ኢትዮጵያ መጥቼ የገባውን ይሄን መዓት ማየት አለብኛል። መንገድ ላይ ሲፈራ አውሮፕላኑ አሜሪካ ሲያደርሰው ኤርፖርት ላይ ሞተ። ሙንጀሌ ነው የገደለው። ፍርሃት ነው የገደለው። ፍርሃት ነው የገደለው እንጂ ሙንጀሌ አይገልም። በልጅነታችን ስንት ቦታ ገብቶ በስቶ ሄዷል። አሁን እግራችን ኖርማል ነው። ስንት አውጥተን
ሲያሳክከን እንዲህ እያል ሲወጣ ይወጣል ያበቃልክ እንጂ ፈረንጁ ሞተ። ሙንጀለ ገብቶበት ፈርቶ ሞተ። አንድ ጊዜ ገጠር ላይ ወረርሽኝ ተላላፊ በሽታ መጣ አሉ። ሽማግሌ የሆኑትን እየገደለ ሰፈር መደዳ ሞተ። እንዳጋጣሚ ሰው እዛም 3 ቤት ሲቀር 3ኛ ቤት ላይ ያለው ከብቱን ይዞ ምኑን ይዞ ሁሉን ነገር ይዞ ጠፋ። እየመጣ ነው መደዳውን ሞት ብሎ ማለት። ስለዚህ ሰፈር ላይ በጠቅላላ ድምጾች ቢበዙ ሰፈር ለቃት የትም አትሄድ። የትስ ትሄዳለህ? ፍርሃት ልብህን አይንካው። እስራኤል አገር የሰራውን ታሪክ እዚህ ይደግመዋል። እስቲ ይደግመዋል የምትሉ እኛ እኮ አምላክ አለን። አሜን። አምላካችን ታማኝ አምላክ ነው። እንታመንበት። ደስ ይለዋል። አሜን። እንመነው። በቃ አሁን እነዛ አይነ ስውሮች መተው አድነን ስሉት ይሄን ማድረግ እንደሚችል ታምናላችሁን ይላቸው። አሁን ስሉት እንደ እምነታችሁ ይሁንላችሁ ብሎ ሲዳስስ አይናቸው ቡግ አምነው ስለነበረ ሲዳስሳቸው ቡግ ሃሌሉያ አምነው ስለነበረ ያ ማቴዎስ 9:18 ላይ ያለው ሰውዬ ልጄ ሞተች፣ አንተ እጅህን መተህ ብትጭንባት በሕይወት ትኖራለች እያለ ሰገደለት ይላል። ሞታ አምኖ ሄደ። ከዛን ተከተለው ኢየሱስ። ደስ ይለዋል። እንደሱ አይነት አምነውት ሲሄዱ ደስ ይለዋል። ሊያድነው ደስ ብሎ ልጅቱን ሊያነሳለት ሲሄድ አንድ ሴትዮ ደግሞ በደንብ አምናበት ይሄ ኢየሱስ የሚባለው ዳሶኝ አይደለም፣ ጸልዮልኝ አይደለም፣ ተናግሮ አይደለም፣ እሱ ጋር ቀስ ብዬ ሄጄ የልብሱን ዘርፍ ነኝ ቢነካ የደም ምንጭ ይቆማል አለች። 12 ዓመት ሙሉ ደም የሚፈሳት መታ ተሽሎክ ሉካ ገብታ የልብሱን ዘርፍ ነካ ስታረግ የደሟ ምንጭ ቆመ ይላል። ኢየሱስ በገዛ ራሱ አውቆ ማን ዳሰሰኝ ሲል ሁሉ ይጋፋል፣ ማን ዳሰሰኝ ትላለህ እኔ አሉት። ማን ነው የተጋፋኝ አይደለም ያለው፣ ማን ነው የዳሰሰኝ? አንድ ሰው ዳሶኛል፣ ኃይል ከነ ወጥቷል። የትም ሆናችሁ በእምነት ስትዳስሱት ኃይል ስባችሁ ታወጣላችሁ። ለየትኛውም በሽታ በእምነት መዳሰስ ከቻልን ኃይል ከሱ ይወጣል። የበሽታችንን ኃይል የሚመታ ችግራችንን የሚመታ ኃይል፣ ጭንቀታችንን የሚያስወግድ ኃይል ከሰማይ ይለቀቃል። እስኪ አንዴ ሃሌሉያ! እንታመንበት፣ እንደገፍበት፣ እንመነው። ሃሌሉያ ሃሌሉያ! ባዶነታችንን እንመን። አቅም እንደሌለን እንመን። ሁሉን ቻይ መሆኑን እንመን። በእኛ የሚሆን ነገር አለመኖሩን እንመን። ሌሎች እንደሚፍጨረጨሩት ለመፍጨርጨር እንኳን እኮ እኛ አቅም የለም። አቅማችን እሱ። ሃሌሉያ! አቅማችን እሱ ነው። ሌሎች የሚጣጣሩትን ያህል ለመጣጣር ጉልበት የለንም፣ እውቀት የለንም። ጉልበታችን እሱ ነው። እውቀታችን እሱ ነው። ኃይላችን እሱ ነው። በቃ አለህልኝ እንበለው። ለየትኛውም ችግር አለህልኝ። በየትኛውም ሰዓት ትደርስልኛለህ። ባለቀ ሰዓት ላይ ደርሰህ ታግዘኛለህ። አልጥልህም አልተውህም ብሎ የለም። እስከ ሽበት ድረስ እኔ ነኝ ብሎ የለም። እስከ ሽምግልና እሸከምሃለሁ ብሎ የለም። እስኪ ይሸከመኛል የምትሉ አመስግኑት። ታዲያ ይሄ አምላክ አለ። ምስጋና ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሃሌሉያ! ደስ ነው የምለው እኛ አለማወቃችንን አምነን በሱ ስንታመን ደስ ነው የምለው። ይሄ አጉል መፍጨርጨር እሱን በቃ ደስ አያሰኘውም። በቃ እጅ መስጠት ያረከዋል። ሃሌሉያ! ሐዋርያው ጳውሎስ በጣም ልብ የሚነካ ሰው ነው። ሞከረና ሲያቅተው ግልጹን አወጣ። በቃ አቃተኛል። እስኪ መጽሐፍ ቅዱሳችን ላይ እናንብብ። ሮሜ 7:18 ላይ ሃሌሉያ! አመስገን። ምዕራፍ 7 ከቁጥር 18 ላንብብ። ከ18 ጀምሬ
በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉውን ነገር አደርጋለሁና ዳሩ ግን የሚወደውን በጎውን ነገር አላደርገውም። አቃተኝም። የማልወደውን የማደርግ ከሆነው ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ። እንግዲህ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠው ሰውነት ማን ያድነኛል? አቃተኛል፣ አልቻልኩም አለ። ሃሌሉያ። መልካም ነገር ለማድረግ ሞከርኩ፣ ታገልኩ፣ አቃተኝ። ክፉ ሳደርግ ራስን አገኘዋለሁ፣ አቃተኛል። የማልወደውን ሳደርግ ራስን አገኛለሁ፣ አልቻልኩም አለ። ማን ያድነኛል ለዚህ ሞት ከተሰጠው ሰውነት? በቃ አቅቶኛል አለ። ሃሌሉያ። እችን ሲሰማ አምላኩ አገዘው። ኃይል ከሰማይ ለቀቀለት። መንፈስ ቅዱስ በላዩ ላይ አፈሰሰ። እምነትን ጨመረለት፣ አዳነው። የሚችልበትን ጸጋና ኃይል ሰጠው። ምን አለ ከዛ በኋላ? ያን ኃይል ካገኘ በኋላ ሃሌሉያ 8:35 ላይ ያን ካገኘ በኋላ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደምታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እስኪ አንዴ ሃሌሉያ! አያችሁ፣ አቃተኝ አልቻልኩም ሲል ለቀቀለት። ሃሌሉያ ሃሌሉያ። መጸለይ እየፈለጋችሁ ያቃታችሁ፣ መጾም እየፈለጋችሁ ያቃታችሁ፣ ማገልገል እየፈለጋችሁ ያቃታችሁ፣ በጽድቅ ለመኖር እየፈለጋችሁ አቅም ያጣችሁ፣ አቅም አጣሁ አግዘኝ ካላችሁት ወዲያው ከላይ ይለቀዋል። ሃሌሉያ። እንዳለ ይከለብሰዋል። ሃሌሉያ ሃሌሉያ። እነማናቸው መሰላችሁ የሚያሳዝኑት? ሳይችሉ ችለናል የሚሉ፣ ሳይሆኑ ሆነናል የሚሉ፣ አቅም ሳይኖራቸው አቅም አለን የሚሉ፣ ክርስትናውን አቅቷቸው እያሉ እንደ ጻድቅ ራሳቸውን የሚቆጥሩ እነሱ ናቸው የሚያሳዝኑት እንጂ አቃተኝ የሚለው፣ አልቻልኩም የሚለው፣ ደከመኝ የሚለው፣ እርዳኝ የሚለው ከሰማይ ኃይል ስቦ ያስወጣል። አግዘኝ ኃይል ስጠኝ የሚለው፣ የቻልኩትን እየሞከርኩ እየታገልኩ አቅም አጣሁ የሚለው፣ ስጋ አሸነፈኝ የሚለው፣ ጉልበት አጣሁ የሚለው ልቡን ይነከዋል፣ ይለቅለታል ለሱ። ሃሌሉያ ሃሌሉያ ሃሌሉያ። ሌላው ግን በማስመሰል የሚሄደውን ምን ይላል? ራእይ ዮሐንስ ላይ ሃሌሉያ ምዕራፍ 3 ላይ ከቁጥር 15 ጀምሮ በራድ ወይም ትኩስ እንዳይደለ እስራኤል አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ በራድ ወይም ትኩስ ስላልሆንህ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆነ ጎስቋላና ምስኪን ድሃም እውርም የተራቆተ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነት ሀፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖች የምትኳለውን ኩል ከነ ትገዛ ዘንድ እመክርሃለሁ። ሳይኖርህ አለኝ አትበል፣ ሳትችል ችያለሁ አትበል፣ ለማስመሰል አትሞክር። ውደቅ በአምላክህ ፊት። ሃሌሉያ። አለኝ ሁሉ አትበል። ሃሌሉያ ሃሌሉያ። ጉድለት እያለ ጉድለት እንደሌለው ሆነ አትቅረብ። ሃሌሉያ። ሀብታም ነኝ አንድ እንኳ አያስፈልገኝም ሁሉ አለኝ የሚሉትን አይ ባዶ ነህ፣ እውር ነህ፣ የተራቆትህ ነህ፣ ምንም የለም። ይልቅ ሀብታም እንድትሆን
የራቁትነት ኀፍረት እንዳይገለጥ ነጭ ልብስ እንድታይ። ሃሌሉያ። አይኖች የምትኳለውን ኩል ከነ ትገዛ ዘንድ እመክርሃለሁ። ያን የምታገኘው ባዶ ሆነ ስትቀርብ ነው። ያን የምታገኘው ንስሐ ስትገባ ነው። አለመቻልህን ስታረጋግጥ ነው። እኔ አልችልም አንተ ነህ የምትችልልኝ ስትል ነው። እኔ አቃተኝ አንተ እርዳኝ ስትል ነው። ሃሌሉያ ሃሌሉያ። አንድ ጊዜ አንድ የደከመ ወንድም ነበር። የደከመ ክርስቲያን ነው። ይፍጨረጨራል፣ የሚችለውን ይጥራል፣ ግን አቃተው እና ራእይ ያያል። የሚችለውን ያደርጋል፣ እንዳቃተውም አውቋል እና ራእይ ያያል። ራእይ ሲያይ አንድ ሰውዬ ከሱ ጋር በጎኑ ሲሄድ ያያል በራእይ እና ብቻዬን አይደለሁም እግዚአብሔር እየረዳኝ ነው መሰለኝ ይላል። በሚቀጥለውም የሚችለውን ይጥራል። በሌላ ቀን አንድ ሰው ከፊት እሱ ከኋላ ሆኖ ያያል። አሁንም እግዚአብሔር አልተወኝም መሰለኝ ብሎ ያያል። በሌላው ቀን ደግሞ አንድ ብቻውን የሚሄድ ሰው ያያል። እሱ ራሱን ያጠዋል በራእዩ ላይ ማለት ነው እና ይጸልያል። ጌታ ሆይ ምንድን ነው ተውከኝ እንዴ ብሎ ይላል። እግዚአብሔር ምን ይለዋል? አልተውኩህም። ጎን ለጎን ስትሄድ የነበረው ብርቱ ህይወት በነበረ ሰዓት ያቺ የሆነች ጭላንጭል እንደው የሆነች ያህል ነገር ነበረችህና ፍለጋው ስላለ አብረህ ጎንህ ላይ ነበርኩ። እየደከመ ሲሄድ ፍለጋውንም አልተቋረጠም። እኔ ከፊት ሆኜ እየመራሁ ከኋላ ነበርክ። አሁን ፍለጋው አልቆምም፣ ግን ስላቃተህ እኔ ተሸክሜህ አንተ ላይ ሆነህ ነው ራስህን ያጣው። እኔ ነኝ ሲሄድ ያየኸኝ፣ አንተን ግን ተሸክሜያለሁ። እስኪ ይሸከመኛል አይተወኝም፣ እስከ ሽበት ድረስ ሸከማቸዋለሁ ብሏል። እስከ ሽምግልና ድረስ እኔ ነኝ ብሏል። አልተዋቸውም ብሏል። ሃሌሉያ 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 ሃሌሉያ። አይተወንም አይተወንም። እንዴት እጥልሃለሁ? ሃሌሉያ ሃሌሉያ። እንዴትስ እረሳሃለሁ እኮ ይላል። ሃሌሉያ። እናት ከማህፀኗ ለወጣው ልጅ እስከማትራራ ድረስ ትረሳ ዘንድ ይቻላት ይሆንን? እኔ ግን አልረሳሽም ይላል። እነሆ በእጄ መጽሐፍ ቀርጬሻለሁ ይላል። አይጥለንም አይተወንም። ሃሌሉያ። እንድንታመንበት ምንም እንሁን ምን በድካምም ውስጥ ሆነን እየተንከባለልን በቃ ድረስልኝ አቃተኝ ድረስልኝ። መዘመር እየፈለኩ አቃተኝ፣ ማምለክ እየፈለኩ አቃተኝ፣ ጉልበት አጣው። መጸለይ እየፈለኩ ጉልበት አጣው፣ ድካም ያዘኝ። ልንበረከክ አንተን አመልካለሁ ጸልያለሁ ብዬ ስንበረከክ ድካም መጥቶ ይወረኛል፣ እንቅልፍ ይዞኝ ይሄዳል። ማንበብ አቃተኝ፣ መጽናት አቃተኝ፣ እንደ ድሮ መሆን አቃተኝ። አባቴ አልቻልኩም በሉት። አይተወንም። ሃሌሉያ አይተወንም አይተወንም። ለማን ይተወናል? ማን አለንና ይተወናል? ያለሱ እኮ ማንም የለንም። እኛ ከዓለም ተለይተን እጃችንን ለሱ ሰጥተናል። እኛ ከዓለም እኮ ወጥተናል። የምንመካበት ነገር የለንም። በብር እንዳንመካ ብር የለንም። በዘመድ እንዳንመካ ዘመድ የለንም። ቢኖረንም አንመካም። በእውቀትም አንመካም። ባለን ነገር አንመካም። በሱ ነው የምንመካው። ሃሌሉያ። በሱ የተመካውን ማንን እንደጣለ ይጥለናል። ዳዊት ምን አለ? ጎረመስሁ አረጀው፣ ጻድቅ ሲጣል ዘሩም እህልን ስለምን አላየውም አለ። ሃሌሉያ። አይጥለንም 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 አይጥለንም። ወንድሞች እህቶች፣ አይተወንም አይተወንም። የምናገኘው ገንዘብ ቢያንስ ደሞዛችን በቂ ባይሆን ለልጆቻችን ለቤተሰባችን ለእኛ መጦሪያ ባይበቃ እግዚአብሔር ያሻግረናል። ዘመኑ አስከፊ ቢሆን ኑሮ ቢወደድ እኛ አንሰርቅም፣ እንታመንበታለን። ያልሆነ ቦታ አንሄድም፣ እንጠብቀዋለን። እስኪ አምላኬን ጠብቄ አላፍርም የምትሉ፣ አያሳፍረኝም የምትሉ፣ የሰው መሳቂያ አያረገኝም የምትሉ፣ የሰው እጅ አያሳየኝም የምትሉ፣ እንድከጅል አይለቀኝም የምትሉ፣ እሱን ተስፋ አድርጌ አልወድቅም የምትሉ አይጥለንም አይጥለንም። 2 ዓሣና 5 እንጀራ ባርኮ ለ5,000 ሕዝብ የመገበ አምላክ አምላካችን ነው። ኤልያስ ዘመን ቁራን ልኮ ምሳ ቁርስ፣ ምሳ እራት፣ ስጋና እንጀራ የመገበ አምላክ አምላካችን ነው። ያቺ ምንም የሌላት ባልቴት ሃሌሉያ
ያለቀውን ዘይት ያለቀውን ዱቄት ባርኮ 3 ዓመት ተኩል ኤልያስን የመገበ አምላክ አምላካችን ነው። ምንድነው የሚያሰጋችሁ? ማድጋችሁ ባዶ ሆነ፣ ቤታችሁ ባዶ ሆነ፣ ኑሯችሁ አልሟላ አለ። አይዟችሁ፣ ያሻግራችኋል፣ ያሻግረናል፣ በታምራት ያሻግረናል፣ ባለቀ ሰዓት ላይ ይደርስልናል። የምንተማመንበት አምላክ አይጥለንም፣ አይጥለንም። ሃሌሉያ! አይጥለንም፣ 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 አይጥለንም። ማንን እንደጣለ ይጥለናል፣ ማንን እንደተወ ይተወናል። ልጆችን ምን አደርጋለሁ የምትሉ፣ ይህን ዓመት እንዴት አሻግረዋለሁ የምትሉ፣ ጊዜው እየከፋ መጣ የምትሉ አይዟችሁ፣ አምላካችን ሁሉ አለው። ሃሌሉያ፣ ሃሌሉያ። ያቺ አጋር ከአብርሃም ቤት ከሳራ ቤት ወጥታ የያዘችው ውሃ አልቆ አቁማዳው ባዶ ሆኖ ልጁ በአንድ በኩል እየጮኸ እሷ በአንድ በኩል ስትጮህ እግዚአብሔር ከሰማይ መልአክ ላከ። አጠገቧ ውሃ ነበረ። ያንን አይኗን ከፈተላት። ውሃውን ቀርታ ለልጇ ሰጠች። እግዚአብሔር ለልጇ ቃል ኪዳን ገባ። ዛሬ ለልጆቻችን ቃል ኪዳን ይገባል። ዛሬ ለእኛ ቃል ኪዳን ይገባል። ለእኛ ለቤታችን ቃል ኪዳን ይገባል። ለኑሯችን ቃል ኪዳን ይገባል። እግዚአብሔር ነው፣ አይጥለንም። ወላጆች እንደሌላቸው ልጆች አልተዋቸውም ብለናል። እንታመንበት፣ እንታመንበት፣ እንደገፍበት። ሃሌሉያ። ትምህርት ተምራችሁ ስራ አጣችሁ፣ አይዟችሁ፣ ያኖራችኋል። በመማር ላይ ላላችሁ አእምሮአችሁን ይከፍታል። በመነገድ ላይ ላላችሁ የንግድ በር ይከፍታል። በመስሪያ ቤት ላላችሁ የምታገኙትን ይባርካል። በፈለገው መንገድ ያሻግራችኋል። እቺን መጨረሻዋን ዘመን ያሻግረናል፣ ያሻግረናል። አሻግሮ ሰማይ ያገባናል። መንገድ ላይ አይጥለንም፣ አይጥለንም። ሃሌሉያ፣ አይጥለንም። ማንን እንደጣለ ይጥለናል። ሃሌሉያ። ማንን እንደጣለ ይጥለናል። ማንን እንደተወ ይተወናል። ማን አለንና እስኪ ያላንተ ማንም የለኝም የምትሉ ንገሩት። ያላንተ ማንም የለንም። መታመኛችን አንተ ነህ። ስለኛ የሞትክ ደምህን ያፈሰስክ በዋጋ የገዛህን ስለኛ የሚገድህ ስለ ልጆቻችን የሚገድህ ስለ ኑሯችን ስለ ቤታችን የሚገድህ ለማን ትተወናለህ? ማን አለን? እንታመንብሃለን፣ አይተወንም። ሃሌሉያ። ኢየሱስ ለታማኞች ታማኝ ነው። ለምታመኑበት ታማኝ ነው። ለሚያምኑት ታማኝ ነው። ለሚደገፉበት ታማኝ ነው። እንታመንበት፣ እንደገፍ፣ በእርሱ እንደገፍ። ሃሌሉያ። በሰውም ሆነ ባለን ነገር ከመታመን በእግዚአብሔር እንመን፣ በእርሱም እንታመን። ያሻግረናል፣ ያሻግረናል። ሙሉ ኃላፊነት ከሰጠን የሚያደርገውን ነገር አንድ ጥቅስ ላንብብላችሁ። ሙሉ ኃላፊነት ከሰጠን አንችልም ካልን እንዳቃተን ካረጋገጥን፣ ሃሌሉያ፣ ሃሌሉያ። ሕዝቅኤል 36 ቁጥር 24 ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ። ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስ ልብም እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈስንም በውስጣችሁ አኖራለሁ፣ በትእዛዝም አስከዳችኋለሁ። ፍርድንም ትጠብቃላችሁ፣ ታደርጉትም አላችሁ። አቤት የኔ ጌታ፣ ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ከርኩሰታችሁም ሁሉ አድናችኋለሁ፣ እህልንም እጠራለሁ፣ አበዛውም አለሁ፣ ራብንም አላመጣባችሁም። ደግሞም የራብን ስድብ ከአሕዛብ ዘንድ እንዳትሸከሙ የዛፍን ፍሬና የእርሻን ቡቃያ አበዛለሁ።
ኧረ ተመስገን፣ ኧረ ተመስገን። አደርገዋለሁ። እኔ ሙሉ ኃላፊነት ከሰጣችሁኝ እኔ አደርገዋለሁ። በትእዛዝ መሄድ አቃታችሁ፣ እኔ አስከዳችኋለሁ። ሃሌሉያ። ፍርድን ማድረግ አቃታችሁ፣ እንድታደርጉ አግዛችኋለሁ። እንዴት ላርገው? ከታመንንበት፣ ተስፋ ካረግነው፣ ከተደገፍንበት በአቃተን ነገር ላይ እሱ ይገኝና እንድንችል ያደርገናል። ኧረ ይመስገን፣ ኧረ ይመስገን። ምንድነው ከኛ የሚጠበቀው ቢባል እርሱን መፍራት፣ አሜን። ለሱ ራስን መስጠት፣ በፊቱ ንስሐ መግባት፣ በተቀደሰ ህይወት ለመኖር መወሰን። በአቃተን ነገር ላይ እሱ አለ። የምንችለውን ማድረግ። እስኪ የምችለውን አደርጋለሁ አግዘኝ የምትሉ እጅ ዘርጉ። የምችለውን አደርጋለሁ ኢየሱስ አግዘን፣ 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 አግዘን። ሃሌሉያ፣ 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 አሜን። እኛ ምንችለውን ማድረግ አንተው፣ ከምንችለው በላይ ላለው ለሱ እንተው። አይጥለንም። ባለቀ ሰዓት ላይ ይደርስልናል። እኛ ራሳችን በቃ አሁንስ በቃኝ ባልን ሰዓት ላይ ከች ይላል። ይሄ ንስር ልጆቹን በረራ ለማስለመድ እስከ ላይ ይዞ ይሄድና ላይ ደርሶ ይለቃቸዋል አሉ። እንዲህ እያለ በዛ ሙከራ መካከል ክንፉ እየጠነከረ ይመጣል። ሊወርቅ ስል ታች ከደረሰ በኋላ ከስር ይገባና ብድግ አድርጎ ይዞት ይሄዳል። እንደገና ላይ ደርሶ ይለቀዋል። እንዲህ ስርገበገብ 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 ለመዳን ይጥራል። በዛ ክንፉ ይጠነክራል። ከስር መጥቶ ብድግ ያደርገዋል። በዛው በረራ ለምዶ ይቀራል አሉ። ንስር ልጁን ማለት ነው። ሃሌሉያ። ኢሳይያስ 40 ላይ ኢሳይያስ 40 ቁጥር 27 ላይ ተስፋ መቁረጥ ውስጥ የነበረውን ሰው ሲናገር እግዚአብሔር ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርደም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላየህምን? አላወቅህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን እነርሱ ኃይላቸውን ያድሳል፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም። እንደ ንስር በክንፍ ይወጣሉ። እንዲህ እያሉ ሲያቅታቸው አምላካቸው ከስር ብድግ እያረጋቸው፣ እንዲህ እያሉ ብድግ እየተደረጉ እስኪ አልወድቅም አምላኬ ያሻግረኛል የምትለው ምስጋና፣ ክብር ለስሙ ይሁን። ምስጋና ለኢየሱስ ይሁን። እየፈራ ነው ከቀጠል መላእክቱን ስለኛ ያዛል። ባለቀ ሰዓት ላይ ከች ይልልናል፣ ያሻግረናል። ዳዊት ምን አለ? እግዚአብሔር አምላኬ ጨለማዬን ያበራላል፣ በአምላኬ ቅጥሩን ዘላለሁ። ያዘልለናል። ስንቱን ሲያዘልለን እዚህ ያደረሰን። አሜን። ስንቱን ሲያሻግረን እዚህ አደረሰን። እረ ይመስገን፣ እረ ይመስገን። አይዋሽም እኮ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለምም ያው እስከ ዛሬ ረድቷችሁ የምታውቁ ብቻ አንድ ተመስገን። አይዋሽም። ቃሉ ሕያው ነው። አይዋሽም። የማያደርገውን አረጋለሁ አይልም። ይገርማል። እኛ በመንገዱ ለመሄድ ስንሞክር እሱ በረከቱን እያስከተለ ዘዳግም 28 ከ1 እስከ 14 ስታነቡ እንዲህም ይሆናል። የአምላክን እግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም አምላክ እግዚአብሔር የሚያስከትላቸውን ነገሮች እንያቸው። አይዋሽማ። እሱ ይዋሽ ዘንድ ሰው አይደለም። ሃሌሉያ። እንዲህም ይሆናል የአምላክን እግዚአብሔርን ቃል ብትሰማ ዛሬ ያዘዝኩን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ ይልቅ ከፍ ከፍ ያደርግሃል። የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡላል፣ ያገኙህማል። ራሳቸው ነው የሚመጡት። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህን ፍሬ፣ የከብትህን ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብና በዋቃ ብሩክ ይሆናል። እንቅብና በዋቃ እኮ
ይጋገራል አያልቅም። በዋቃው ይጋገራል አያልቅም። እየሞላ እየቀጠለ ይሄዳል። እግዚአብሔር ይመስገን ስለ ቃሉ። አንተ በመግባት ብሩክ ትሆናለህ፣ በመውጣት ብሩክ ትሆናለህ። እግዚአብሔርን በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እነ ችግር፣ እነ በሽታ የመሳሰሉ ነገሮች እግዚአብሔር በረከቱን በአንተ ላይ በጎተራ በእጅም ስራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱን ብትሄድ እሱን ማድረግ ብቻ ከኛ ይጠበቃል። እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። ይህ ምልክት ነው። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔርም ለምድሪ በወራቱ ዝናብ ይሰጥ ዘንድ ሃሌሉያ የእጅንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬ ያዘዝኩህን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም፣ ዛሬ ካዘዝኩ ከእነዚህ ቃሎች ወደ ግራም ወደ ቀኝም ፈቀቅ ባትል፣ ታመልካቸውም ዘንድ ሌሎችን አማልክት ባትከተል፣ እግዚአብሔር ራስ እንጂ ጅራት አያደርግም፣ ሁልጊዜ በላይ እንጂ በታች አትሆንም። ይዋሻል እግዚአብሔር? ዘዳግም 7:12ንም እናነባለን። በቃሉ ታማኝ ስለሆነ ያደርገዋል ብለን እናምናለን። እንዲህ ይላል፣ እንዲህም ይሆናል ይህችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላኬ እግዚአብሔር ለአባቶች የማለላቸውን ቃል ኪዳን ምሕረት ላንተ ይጠብቅልሃል፣ ይወድህማል፣ ይባርክህማል፣ ያበዛህማል። ይሰጥህም ዘንድ ለአባቶች በማለላቸው ምድር የሆድህን ፍሬ፣ የመሬትን ፍሬ፣ እህልን፣ ወይንን፣ ዘይትን፣ የከብትህንም ብዛት፣ የበግህንም መንጋ ይባርክልሃል። ከአሕዛብ ሁሉ ይልቅ የተባረክህ ትሆናለህ። በሰውና በከብት ዘንድ ወንድ ቢሆን ወይም ሴት ብትሆን መካን አይሆንብህም። እግዚአብሔርም ሕመምን ሁሉ ከአንተ ያርቃል። የምታውቀውንም ክፉን የግብፅ በሽታ ሁሉ በአንተ ላይ አያደርስብህም። በሌላ ቦታ አንተም አምላክህን እግዚአብሔርን ታመልካለህ፣ እርሱም እህልህንና ውሃይን ይባርካል፣ በሽታንም ከመካከል ያርቃል ብሏል። የግብፅ በሽታ ፈውስ የሌለው ክፉ በሽታ የሚባል የግብፅ ነው፣ አያደርስብህም ብሏል። ይመስገን ይመስገን። በዘመናችን ሁሉ እንታመንበት፣ አይጥለንም። እንደገፍ፣ ታምነንበት እንኖር። እግዚአብሔር ይረዳናል። ረድቶታል፣ ኢዮብን ረድቶታል። ያ ሁሉ መከራ ሲፈራረቅ ኢዮብ በአምላኩ ታምኖ ተጉዟል። እግዚአብሔርም በኢዮብ ይታመናል፣ ኢዮብም በእግዚአብሔር ይታመናል። ሃሌሉያ። ሰይጣን ለፈተና በመጣ ጊዜ በውኑ ባሪያን ኢዮብን ተመለከትከውን? እንደርሱ ፍጹምና ቅን ከክፋት የራቀ እግዚአብሔርን የሚፈራ ሰው የለም ብሎ እግዚአብሔር መሰከረ። ምን አለ ሰይጣን? ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? ዙሪያውን አላጠርክለትም? ምን አለ? እኛ አይታየንም፣ ዙሪያችን ታጥሯል። ሃሌሉያ። ዙሪያችን ታጥሯል። ኤልሳ ዙሪያው ታጥሮ ነበር። ጊያዝ አይታየውም፣ ኤልሳ ይታየዋል። ጠላት በመጣ ጊዜ አለቅን አለ ጊያዝ። ሰው ያርፈ ቁጭ በል፣ ከኛ ጋር ያሉት በዓለም ካሉት ይበልጣሉ አለ። ሲንቀዠቀዥ ሲያስቸግረው ባክ አይኑን ክፈትና እኛን የከበቡትን ይህ አለ። እግዚአብሔር አይኑን ሲያበራ ለካ ዙሪያቸው በመላእክት ታጥሯል። አንተ ለካ ይሄን አይተህ ነው አርፈ የተቀመጥከዋል። ዓለም ብትንጫጫ እኛ ግን አምላክ አለን። ዙሪያችን ታጥሯል። ሰይጣንም አይችለንም። የሰይጣን ጦርነትም አያገኘንም። የፈለገ ነገር ቢለቅ እግዚአብሔር ያሾልከናል። ረዳው እኮ ነው ኢዮብን። ኃይል የሌለውን ምንኛ ረዳው ይላል አይደለም ወይ? ኢዮብ ኃይል አልነበረውም፣ ኃይሉ እግዚአብሔር። ያን ሁሉ ነገር መታ ሰይጣን። አትንካው እሱን እንጂ ፈቅጄላል። ታውቃላችሁ፣ ኢዮብ በእግዚአብሔር ይታመናል፣ እግዚአብሔርን በኢዮብ ይታመናል። እግዚአብሔር ኢዮብ አያሳፍረኝም ብሎ ይታመንበታል። ኢዮብም እግዚአብሔር አይጥለኝም ብሎ ይታመንበታል። ሁለቱም በዚህ መልክ ይኖራሉ። ስለሚታመንበት የፈለከውን አርግ፣ እስትንፋሱን አትንካ አለ። ልጆቹን ገደለ፣ ንብረቱን አወደመ። አሁንም ኢዮብ ምስጋና ላይ ነው። ሁሉን ነገር አጠፋ። በከንቱ አጠፋው ዘንድ ብታንቀሳቅሰኝም ኢዮብ ፍጹምነቱን ይዟል አለው እግዚአብሔር። ቁርበት ስለ ቁርበት ነው። ሰው ያለውን ስለ ጤንነቱ ይሸጣል። ጤናውን ንካው እስኪ አለ። እስትንፋሱን ተወው እንጂ ፈቅጄልሃለሁ አለ እግዚአብሔር። እስትንፋሱን ብቻ ትቶ ከጸጉሩ እስከ ጥፍሩ ድረስ በክፉ ቁስል መታው ይላል። ኢዮብ በገል ሰውነቱን እያከከ ምስጋናውን ያስተጋባል። የታመነበት አምላክ በኢዮብ አላፈረበት። ሃሌሉያ። የታመነበት ኢዮብም በእግዚአብሔር አላፈረም። እንደሰማን እንዲሁ አየናል።
ጥርስ ብቻ ድድ ብቻ ቀርቶኝ መለጥኩ ብሎ ነበር። 32 ጥርሱ ረግፎ መጣ እግዚአብሔር። ትሎቹን አራግፎ ቁስሉን ፈውሶ አጥንቱ ያለው ላይ ስጋ ለጥፎ ደርቦ 32ቱንም ጥርሶች ቦታው ላይ ሰካክቶ ምን ችግር አለበት? ይህ ቁርበተ ከጠፋ በኋላ ከስጋ የተለየች አምላክን ፊት ለፊት እንዳያውቃለሁ እኔ ራሴ አየዋለሁ ከኔ ሌላ አይደለም። ልቤ በመናፈቅ ዝሏል አለ ኢዮብ። ልጆቹን አይደለም የናፈቀው፣ ጤናውን አይደለም የናፈቀው፣ ያለውን ንብረት አይደለም የናፈቀው፣ አምላኩን ነው የናፈቀው። የናፈቀው አምላክ መጣ፣ ቁስሉን አራገፈ፣ የጠፋበትን እጥፍ እጥፍ እያደረገ ካሰ፣ ተካ፣ ሰይጣንን አሳፈረ። ሰይጣን ሁለተኛ አልተመለሰም። እስኪ የምታመንበት አምላክ ሰይጣንን ያሳፍርልኛል፣ ድል ይሰጠኛል። ሃሌሉያ! በሰፈሬ በአካባቢ የታመንኩበት አምላክ አይጥለኝም የምትሉ እንደገና ምስጋና። በሕይወታችን ዘመን ሁሉ ባለን ነገር ወይም በሰው ወይም በሌላ ነገር አንታመን። በእግዚአብሔር እየታመንን እንኑር፣ በሱ ታምነን እንሙት። አሜን። አይጥለንም። ብንሞት ያስነሳናል። በሕይወት እያለን ከመጣ መንግስቱን ተነጥቀን እንድንሄድ አድርጎ ያወርሰናል። በዚህ ምድርም ያኖረናል፣ በዛኛው ለዘላለም ያኖረናል። የሱንን የኛ ነገር በሱ ተጀምሮ በሱ ያልቃል። አሜን። ከዛሬ ጀምሮ እታመንብሃለሁ። በሰጠኸኝ ነገር አልታመንም፣ በምትሰጠኝ ነገር አልታመንም፣ ባለኝ ነገር አልታመንም፣ በሌለኝ ነገር አላጉረመርምም። አንተ መታመኛዬ ነህ፣ እታመንብሃለሁ፣ እርዳኝ ብለን ተንበርክከን እንጸልይ። ዛሬ ከዚች ቀን ጀምሮ በማንኛውም ነገር አልታመንም፣ በሌለኝ ነገር አላጉረመርምም። አንተ ካለህልኝ ይበቃኛል። ጉድለትን እንደምትሞላልኝ አምናለሁ። ሃሌሉያ! ጥያቄን እንደምትመልስ አውቃለሁ። በአንተ ታምኜ እስካሁንም አላፈርኩም፣ ወደፊትም አላፍርም። እታመንብሃለሁ ጌታ ሆይ፣ እደገፍብሃለሁ ጌታ ሆይ፣ እንድትረዳኝ እለምናለሁ የኔ ጌታ። በሕይወቴ ዘመን ታምኜብህ እኖራለሁ። ላለኝ ነገር በአንተ እታመናለሁ፣ ለሌለኝ ነገር በአንተ እታመናለሁ። ባለኝ ነገር አልደገፍም። ባለኝ ነገር ስላለኝ ነገር አመሰግንሃለሁ፣ ስለሌለኝም ነገር አመሰግንሃለሁ። ስለ ሁሉ አመሰግንሃለሁ የኔ ጌታ። አንተን እያመሰገንኩ እኖራለሁ፣ ለአንተ ክብር እየሰጠሁ እኖራለሁ። እንድትሸከመኝ እለምንሃለሁ፣ እንድትረዳኝ እለምንሃለሁ፣ ጸጋዬን እንድታበዛልኝ እለምንሃለሁ። የምታመንብህ አምላክ፣ የምደገፍብህ አምላክ እንደማጥለኝ አምናለሁ፣ እንደማትተወኝ አምናለሁ። እስከ መጨረሻው ታምኜብህ እንድኖር እርዳኝ፣ እየተደገፍኩብህ እንድኖር እርዳኝ።